የዛኔ እንትን ስትል ማለት ነው ስትቀቅል ስጋውን ይሄ ቀዩ የት ነበር ያለው? እዚህ ጋር ነበር ማለት ነው። እዚህ ጋር እኛ ደግሞ እዚህ ውስጥ ነበር ነው ማለት ነው ሰራተኞቹ። ከዛ ሴትዮቱ እዛ ጋር ቁጭ ብላለች። ይሄኛው ደግሞ መጥበሻው እዚህ ነበር ማለት ነው። ማለት ስጋው እየተቀቀለ ብረት ድስቱ ነበር ማለት ነው። ከዛ እዚህም አንድ አለ፣ እዚህም አንድ አለ፣ ሁለት ነበር በቃ እዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዴቱ ቻናል ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? በጣም ጠፍቻለሁ ማለት ነው። ወዶች ወይ በጣም ስራ ስለበዛብኝ ነው ማለት ነው ቪዲዮ ያልሰራሁት። ኢንሻአላህ ከዚህ በኋላ ለመስራት እሞክራለሁ ማለት ነው። እና ወዶችዬ እንዴት ናችሁ? ወይም ቪዲዮ ስታዩት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው ወዶችዋ። እና የመዳሜ እህት ያጋጠመኝን ነገር ነግራችኋለሁ ማለት ነው። መዳም ቤቱ ናችሁ የምትሰሩ እህቶች፣ በተለይ ደግሞ ምግብ የምትሰሩ እህቶች በጣም ጥንቃቄ ማድረግ አለብን ማለት ነው። ይሄ ጋዝ የሚባለው ነገር ሲሊንደር ነው እና እሱን ነገር እና የመዳሜ እናት ቤት ነው ማለት ነው። ሁላችንም ተሰብስበናል። ቢያንስ በጣም ብዙ ሰራተኛ አለ። ሀበሻ ራሱ 1-5 ሰራተኛ አለ ማለት ነው። እና ሁሉም ይሰበሰባሉ ከሪያድ ከጅዳ ምናምን የሽማግሌዋ ልጆች ሁሉም መጥተዋል ማለት ነው የዛን ዕለት። እና ከዛ እንትን ይሰራል፣ ስጋ ይሰራል ማለት ነው። ሩዝ ምናምን እንደዚህ ውጭ ላይ ነው የሚሰራው። በጣም ሲበዙ ውጭ ላይ አውጥተው በጋዝኑ ውጭ ላይ አውጥተው ደግሞ አለ ምድጃ፣ የጋዝ የራሱ የሆነ ምድጃ ማለት ነው። ከዛ እዛ ላይ ነው ስጋ የሚሰሩት ሲጀመር እነሱ ማለት ነው፣ ሁሌም ማለት ነው ያንን ስጋ የሚሰሩት። እና የዛኔም ስለሚመጡ ውጭ ላይ እየተሰራ የመዳሜ እህት አለች ማለት ነው። ውጭ ላይ እሷ ሁሌም ትሰራለች። ወፍራም ነች በጣም ማለት ሌላ ስራ መስራት አትችልም። ብዙም አትንቀሳቀስም። ቁጭ ብላ ነው የምትሰራው። ቢያንስ 200 ኪሎ ትሆናለች ማለት ነው የመዳሜ እህት። እና እሷ ነች ሁሌ የምትሰራው እና ውጭ ላይ አውጥታ መንቀሳቀስ አትችልም ሁሉ። ከዛ ስጋ እየሰራች ሁለት ብረት ድስት ነው፣ ሁለት ነው ማለት ነው የተቀመጠው። አንደኛው ከአንድ በኩል ነው፣ አንደኛው ከዚህ ደግሞ ከአንድ በኩል ነው ማለት ነው። ሁለት ምድጃ አለው። ከዛ ይሄኔ ሽንኩርት እንትን የምልበት አንዱ አለ፣ ደግሞ ሌላ እንዳለ ማለት ነው። ይሄኔ ሽንኩርት የምጠብስበት ለብቻ አለ፣ ደግሞ አንድ ለብቻ ጋዝ አለ ማለት ነው። ሁለት ጋዝ ነው። አንዱ መረቅ፣ አንዱ ሩዝ ነው የተጣደበት፣ አንደኛው ደግሞ ስጋ ነው የተጣደበት ማለት ነው። እሷ ቁጭ ብላ ከዛን ኑ ቀይሩት አለችን ማለት ነው። ሰራተኞቹን ሁለታችንን ጠራችን እና ሁለት ልጆች ነበርን። ሌሎቹ ኪችን ስራ ይዘው ነበርና ኑ ቀይሩት ስትለን አንደኛውን አንስተን ወደ አንደኛው ምድጃ ላይ የሩዙን አንደኛው ምድጃ ላይ ስጋውን ደግሞ አንደኛው ምድጃ ላይ እንዳፈጥን ምናምን ብላ መሰለን አናውቅም። ብቻ አንደኛው ምድጃ ያደረግንላት ማለት ነው። ከዛ አድርገንላት ገባን። ሁለታችን ልጆች ከኪችኑ በር ላይ ሰራተኛ በር ላይ ነበረ ማለት ነው የምሰራውና ትተነው ገባን ማለት ነው። እኛ እንትን ብለንላት ውስጥ ገባን። ስልክ ልንነካካ ይሁን ብቻ ስልክ ልንነካካ መሰለኝ የኛ ነገር የስልክ ነገር ሞታችን አይደል። ከዛ እንደገባን ወዲያው እንትን ብሏል ማለት ነው። ብቻ ልታጠብቅ ይሁን ልታላላ ይሁን ጋዝ ልጨምር ይሁን አላውቅም። ከፊት ለፊቷ መክፈቻ አለው ማለት ነው። እና ያንን ከፍተዋለች። ስትከፍተው እሺ ምናምን የሚል ድምፅ አወጣ ማለት ነው ያጋዙ። ከዛ ሲያወጣ እሷ ለመዝጋትና እንትን ለማለት ሞክራለች መሰለኝ፣ ለመክፈት ይሁን ለመሮጥም አትችልም። ሲጀመር ሴትዮቱ በጣም ግብዳለች ማለት ነው። መነሳት አትችልም። ያው መንፋቀቅ ብቻ ነው የምትችለው። በንበርገግ ነው የምትሄደው እና አንዳንዴ ነው የምትቆመው ማለት ነው። እና ይቅር ይበለኝ ወይኔ ጌታዬዋ እና እላችኋለሁኝ ያንን ለማጥበቅ ይሁን እንትን ለማለት ስትታገላለች ማለት ነው። በጣም ይጮሃል። ከዛ ተጣራች እነዚህ ከዛ አንደኛይቱ ሰራተኛ ወጣች ማለት ነው። ሁለታችን ሳነበር ሩጣ ስትወጣ እዚህ ውስጥ ላት ደግሞ አንችልበትም እኛ ይሄንን ጋዙን መቀየሩንም ሆነ መዝጋት መክፈት ምናምን አንችልበትም ማለት ነው። ከዛ እኔም እንዳጋጣሚ በሩ ላይ ብቅ ሲል እንደዚሁ እንትን ይላል ማለት ነው። ንድድ ሲላየት ቦግ ሲላየት በርን ዝግት እኔ ማለት ነው ፈርቼ። ከዛ ያችኛይቱ ልጅ ደግሞ አትችልበትም። እሷን ፈርታ ወደ ሳሎን ሩጣለች ማለት ነው። ጮህ ኦይ ብላ ስጮህ ድረሱልኝ ምናምን ብላ ስጮህ እቺ ሴትዮ እህቷ
እየሮጥሽ መጣይና እንትኑን ዘጋችሁ ማለት ነው። ከዚህ ከጋዙ ደግሞ እኮ እኔ ፊት ለፊት ነው ጋዙ ያለው ማለት ነው። በሩን ከፍቼ እንደዚህ ዝግት ማድረግ እችላለሁ፣ ግን አልችልበትም። እንዴት እንደምዘጋም አላውቅም። ፈርቻለሁ ሲነድባት ማለት ነው። እሷ ላይ እንዳለ ሰዓቱ ግው ብሎ ጸጉሯ ላይ ወጣ ማለት ነው። ቦግ ብሎ ማለት ነው። ጸጉሯ እንዳለ ንድድ ሲል፣ ጸጉር ደግሞ ታውቃላችሁ በጣም የሚነደው ማለት ነው። ቦግ ብሎ ለዋ ላይ ሲነድ ደንግጬ ነው የበሩን ዝግት። ያችኛቱም ሰራተኛ ደንግጣ አሮጣ ሄደች ማለት ነው። እና ያስተካክል ብረት ድስቱ ነይ እዚህ ውስጥ ጥላት ይወት ትችልበታል ብላ እንደውም እሷ ከበሩ ሁሉ ወታለች። እንትኑን ይሄንን ምንድነው ሳሎኑን አቋርጣ ማለት ነው። ከዛ ጸጉሯ ላይ ሲነድባት በቃ ስጮህ እህቷ መጣና ዝግት ስታደርገው ጸጉሯን ቶሎ እንደዚህ ስታጠፋ ከዛ ከንፈሯን እጇን ምናምን ጸጉሯን እንዳለ በልቷታል ማለት ነው። ማለት ያቃጥሏታል። ለምን እዚህ ትሰሪያለሽ ምናምን አትሰያለሽ፣ አሰሚ እንደዚህ ቁጭ ብለሽ ለምን ኩርሲ ላይ ቁጭ ብለሽ አሰሪ፣ መሬት ቁጭ ብለሽ ለምን ትሰሪያለሽ? ለምን ለመፍታት ሞከርሽ? በቃ ጮሁባት ምናምን እሷ ላይ ራሱ። ከዛ እንደገና በቃ በጣም ነበር የሚያስፈራው የዛኔ ማለት ነው። እኔም የፍራቴን በሩን ዝግት። ያቺኛው ሰራተኛ ደግሞ በጣም ሲነድ ስላየች ለቅሰዋን ወይኔ ሙቼ ኑሮ ምናምን ነገር ምናምን ብላ ለቅሰዋን በየት አቆመው ማለት ነው። ያቺኛው ሰራተኛ ዝም በይ ምናምን አላት። ለምን አለቀሽ ምናምን ሲል ወይ ልትቃጠይ ሞተሽ ነበር እኮ ምናምን ነገር አለቻት ማለት ነው። ያቺን ሴትዬቱን ከዛ እና በጣም ነው የሚያስፈራው ወላሂ ላዚም። ከዛ እኔን ትናንትና እንደዚህ ጠራችኝና ማለት ቤት ነበርኩኝ እኔ ለብቻዬ፣ አዲስ ሰራተኛ የምትሄድ ደግሞ እዛ ማለት ነው። እና የበፊቷ ሂዳ እሷ ደግሞ እንትን አትችልም አሉ። እኔም አልችልም በነገራችን ላይ ሽንኩርቱ መጥበስ፣ ግን ነይ ቶሎ ምናምን አሉ። ሄድኩኝ እዚህ ላይ ነው የምጠብሸው አላሉኝ። ነፍሴ ልትወጣ ማለት ነው። በጣም ፈርቼ በግድ ጠበስኩት። ከፊት ለፊት ላይ ቁጭ በይ ያለችኝ ማለት ነው ሴትዮይቱ። ሞታታለሁ አልቀመጥም፣ ከጀርባ ነው የምሆነው ከዚህ በኩል። ከዛ ይፈነዳል አልኳት ማለት ነው። ከፈነዳ ነይ ላሳይሽ እንደምታጠፊ ያለችኝ ማለት ነው። እንትኑ ላይ ሲሊንደሩ ላይ ኧረ ተይው እኔ አልፈልግም አይፈነዳም። ይሄንን ጥቁሩን ወደ ታች በይው አለችኝ ማለት ነው። እሺ ምናምን አልኳትኝና እንደው ሩሄ እንትን እያለ ቪዲዮ ስቀረጽ ራሱ ፈርቼ ምናምን ነገር ወደኋላ አርቄ ማለት ነው። አላ ኩርሲውን ወደኋላ መሬት ቁጭ በይ አላህ ይስጥልኝ። ኩርሲ ላይ ነው ቀመጠው። ለመሮጥ እንዳመቸኝ እኮ ነው። የምን ማጥፋት ለመሮጥ ነው ያሰብኩትኝ ማለት ነው ይሳልኝ። ከዛ በቃ በጣም ነው የሚያስፈራው ወላሂ ላዚም። ከባድ ነው ይሄ ጋዝ ፍንዳታ። በቃ አላህ እኔ ራሱ ወይኔ ቢፈነዳብኝ እንደዚህ ፊቴ ገሬ ምናምን እያልኩ ስፈራ ነበር ማለት ነው። እና የኔ ውዶች ወዬ ተጠንቀቁ በጣም ማለት ነው ወላሂ። መዳም ቤት የምትሰሩ ልጆች፣ በተለይ ምግብ የምትሰሩ ልጆች፣ በተለይ ደግሞ ጋዙ ውጭ ላይ ፀሐይ የሚመታው ከሆነ በጣም ከባድ ነው ማለት ነው። እና እንትን አትበሉ፣ አትዳፈሩት። ጋዝ ምናምን እንደዚህ ፍቱ ሲሏችሁ ራሱ አንፈታም በሏቸው። እኔ አሁን አልችልም ብያለሁ፣ ግን ችግር የለውም ብድቅ አድርጎ መቀየር ነው። መቀየር አልችልም ምናምን ብያቸዋለሁ ማለት ነው፣ ግን ቀላል ነው። እና ውዶች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮ ስለማለቅ ቪው የለ ሰብስክራይብ የለ ያኔ ከ3 ወር በኋላ ኢንሻአላህ ሀገር እገባለሁ። የዛኔ እንትን እላለሁ።